ጤና ይስጥልኝ። ዓለም በጉጉት የሚጠብቀው የዓለም ዋንጫ ዛሬ ይጀመራል። ይህ በመላው ዓለም የእግር ኳስ አፍቃሪዎች ዘንድ በናፍቆት የሚጠበቀውና በ4 ዓመት አንድ ጊዜ የሚዘጋጀው የዓለም ዋንጫ ዛሬ ይጀመራል። በታሪክ ለመጀመሪያ ጊዜ 3 ሀገራት በጥምረት ያዘጋጁታል፤ አሜሪካ፣ ካናዳና ሜክሲኮ። በዚህ ውድድር ላይ ተሳታፊ የሆነችው ኢራን የጨዋታ መርሃ ግብሯን አድርጋ የምታድረው ሜክሲኮ ነው ተብሏል። አሜሪካና ኢራን ጦርነት ላይ በመሆናቸው ምክንያት የኢራን ተጫዋቾች በተቻለ መጠን የአሜሪካን መሬት እንዳይረግጡ እናደርጋለን ሲሉ የአሜሪካ ባለስልጣናት ተናግረዋል። ከፓሪስ መንገዶች እስከ ኢትዮጵያ ከተሞች፣ ከደቡብ አሜሪካ ሀገሮች እስከ ኤስያ አውራ ጎዳናዎች የዓለም እግር ኳስ ተመልካች አይኖች ወደዚህ ትልቅ ድግስ ያማትራሉ። በዚህ ግዙፍ ዝግጅት ላይ አዳዲስ ተጫዋቾች ብቃታቸውን የሚያሳዩበት፣ አንጋፋዎቹ ደግሞ የማይረሳ ችሎታቸውን የሚደግሙበት እንደሚሆን ይጠበቃል። በዚህ መድረክ ብዙ ጀግኖች ይወለዳሉ፣ አያሌ ክብረ ወሰኖች ይሰበራሉ፣ የየሀገራቱ ባህል ወግና ሃይማኖት ይተዋወቃሉ። የዘንድሮውን የፊፋ ዓለም ዋንጫ 16 ተጨማሪ ሀገራት ተቀላቅለዋል። በዚህም ምክንያት በዓለም ዙሪያ በቴሌቪዥን መስኮቶችና በማህበራዊ ሚዲያ ስክሪኖች ጭምር ያለውን የተመልካችና የአድናቂ ቁጥር ከፍ ያደርገዋል ተብሎ ይጠበቃል። ያለፈው 4 ዓመት የዓለም ዋንጫን ከ1.5 ቢሊዮን ሕዝብ በላይ እንደተመለከተው መረጃዎች ያሳያሉ። በዘንድሮ የዓለም ዋንጫ ማን ይህን ታሪካዊ መድረክ ያሸንፋል የሚለው የሁሉም ጥያቄ ሆኖ እስከ ፍጻሜው ይቆያል። እናንተስ ዋንጫውን ማን የሚወስድ ይመስላችኋል? የምትደግፉትን ሀገር ኮሜንት ላይ አስቀምጡልኝ። በስተመጨረሻም ዋንጫ የሚወስደውን ሀገር በትክክል ለገመተ ሽልማት አዘጋጅተናል። አሸናፊውም ሽልማቱን የሚወስድ ይሆናል። እንኳን ለ2026ቱ የዓለም ዋንጫ በሰላም አደረሳችሁ።